ሳለ በኩራዛችን ላይ በጎዳናው ስንሄድ ኢየሱስን ልናይ ቤተኛ ቤተኛ አይደለንም ለዓለምኛ እንሄዳለን ሀገር አለን በዚች ምድር መጻተኛ ነን ቤተኛ
ረሳው? ለምን ብልህ መልካምነትን አውቃለሁ፣ ካንተ የት እሄዳለሁ? ፍጹም ጻድቅ አባቴ ነህ፣ ከኔ ልጅህ ምስጋና አለ። የምስጋናዬ ድምፅ ካለሁበት ይሰማ፣ መሻቴን ከልክለህ ፈቃድህን በኔ ላጸና። የምስጋናዬ ድምፅ ካለሁበት ይሰማ፣ መሻቴን ከልክለህ ፈቃድህን በኔ ላጸና። ይመስገን እግዚአብሔር ሆይ ስምህ ይመስገን፣ የተመሰገነው ስምህ ይመስገን። እግዚአብሔር ሆይ ስምህ ይመስገን፣ የተመሰገነው ስምህ ይመስገን። እግዚአብሔር ሆይ ስምህ ይመስገን፣ የተመሰገነው ስምህ ገደለው ሞትን ራሱን ሰበረው፣ መውጊያ ቀስቱን አወጀ ለእኛ ፍጹም ሕይወት ባስፈራራ ላይ ጨከነበት። የትንሣኤው ንጉሥ ክርስቶስ ኢየሱስ አንተን ያመንለት ሞት ማለፊያ ጥቅም ሆነን ሐዘናችን ሚያቆምበት አንተን ያመንለት አንተን ያመንለት ሞት ማለፊያ ጥቅም ሆነን ሐዘናችን ሚያበቃበት አንተን ያመንለት። የሥጋችን አፈር ሲለብስ ወደ መጣበት ታች ሲመለስ ሕይወት አለ ገና ምንጀምረው ከድንኳን ኑሮ
በክርስቶስ ድል ለሞት ለዳነ በኢየሱስ ድል ለሞት ላመነ በክርስቶስ ድል ለሞት ላመነ ሳለ አንድ ገዢ በምድር ግዑዝ የሚሰማው የሚሾም የሚሽር አንድ ጌታ አለ የሁሉ የበላይ ኃያልና ብርቱ በበረታበት ላይ ልጁን ሰጥቶ ካለም የጠራችው ወንድና ሴት ምስክሮቹ ነው። ለእርሱ ክብር ለምስጋናው ቁሙ። ተነሱ ተነሱ ለምስጋና እግዚአብሔር
ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ልጁን ሰውቶ እንደገና የሕይወት ጥሪ አቀረበ። ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ልጁን ሰውቶ እንደገና የሕይወት ጥሪ አቀረበ። ጥረት አያስጥለን የቱን ፍጥረት መዳንን ለፈለገ ምርጫው አንድ ነው በእኛና በእግዚአብሔር መካከል ያለው ጌታ ኢየሱስ ነው እያለ እጁን ዘርግቶ ይጣራል። ይህን ሰምቶ ለታዘዘው እውነት ሕይወት ይሆነዋል። ጌታ ኢየሱስ ነው እያለ እጁን ዘርግቶ ይጣራል። ይህን ሰምቶ ለታዘዘው እውነት ሕይወት ይሆነዋል። ኑ ወደ ኢየሱስ ኑ ሸክማችሁ የከበደ ሁሉ ኑ ወደ ኢየሱስ ኑ ዛሬ ነው ልትድኑ ቀኑ ኑ ወደ ኢየሱስ ኑ ሸክማችሁ የከበደ ሁሉ ኑ ወደ ኢየሱስ ኑ ዛሬ ነው ልትድኑ ቀኑ ስንቱን ስበሽ እጅ አሰጠሽ ከፈቃድሽ አሳደርሽ ለሁኝ ባይ ፍጹም ሸንጋይ ስሞ ነካሽ ደሞ አባባይ አይ አንቺ ዓለም አቤት ላለሽ አታወሪው የለም ከድግስሽ ከገበታሽ
ባጢአት ጉርሻ ሞት ይቀዳል በማያቆም ምኞት ስካር ሕይወት በኑሮ ይለወጣል። አይ አንቺ ዓለም አቤት ላለሽ አታወሪው የለም። አይ አንቺ ዓለም አቤት ላለሽ አታወሪው የለም። አንከጅልም ከንቺ ጨዋታ አዎ ይቅር የቤትሽ ሆታ በክርስቶስ ብርሃን አየንሽ የጥፋት ሐሰት ውበትሽ። አይ አንቺ አበባ